ዘይት አፍላቂዋ የማርያም ስዕልና ዘይት የሚፈልቅባት ሴት። ታቦተ አንቲ ለሙሴ ጽላት ዘሕግ ወዘሥርዓት ሰላም ለኪ። ማንም ሊቃወመው የማይችለው ምልክት የእመቤታችን ድንቅ ታምር መስከረም 10 ቅዱሳት ስዕላት ክብራቸው ይነገርበታል። ይህ ታምር በፖርት ሳይድ ካይሮ የተደረገ ነው። ግብፅ ካይሮ ውስጥ የተደረገና እየተደረገ ያለ ሲሆን አጀማመሩም ለሳሚያ ዮሴፍ ባስልዮስ በፌብሩዋሪ 20 1990 እንደ አውሮፓውያን አቆጣጠር የካቲት 13 1982 እንደ አውሮፓውያን አቆጣጠር ከተደረጉ ታምራት አንዱ ነው። ታሪኩ ባጭሩ ይህንን ይመስላል። በግ ዘቀተልዎ በግፍ ወደብተራ ሳሚያ ዮሴፍ ባስልዮስ በስም ብቻ ክርስቲያን ሆና ከቤተ ክርስቲያን ምግባረ ብልሹ ክርስቲያኖች ሆነው ኦራቢ ነን የሚሉ በሥራ ቦታ አካባቢ ሐሜተኞችና በሌሎች ላይ ተመጻዳቂ እንዲሁም ፈራጅ ሆነው በማየቷ ርቃ ስትኖር ሳለ ግን ቤተ ክርስቲያን በምትወድ ሴት ልጇ ቫዮሌት እና ቀሲስ ጳውሎስ በተባለ የአባ ቢሻይ ቤተ ክርስቲያን አገልጋይ አማካኝነት እግዚአብሔር ወደ ቤቱ ጠርቷት እውነተኛና በእንባ የታጀበ ንስሐ በመግባት ለሥጋው ደሙ በቅታ መኖር ጀመረች። ተጽድቅ ማርያም ዘመነ ዕርቅ ሰላም ለኪ ተደንግሎ ሥጋ ወነፍስ። እንዲህ በሚያስቀና ሕይወት ውስጥ እያለች በአንድ ወቅት በቤተ ክርስቲያን ቅጥር ውስጥ ድንገት ደም አስመለሳት። ስትመረመርም ሐኪሙ የሳምባ ነቀርሳ እንዲሁም የጡት ካንሰር እንዳለባት ነገራት። ስለዚህ ሐኪም እንዳዘዛት ለቀዶ ሕክምና ወደ ካይሮ ልትሄድ ተዘጋጀች። ለጉዞዋ መነሻ ለአውቶቢስ ይቀርበኛል ብላ በፖርት ሳይድ የንስሐ አባቷ ቀሲስ ጳውሎስ ቤት ለቀዶ ጥገና ዋዜማ እንግድነት ተቀመጠች። በዚያም ሳለች ካህኑ እንዲጸልይላት ስለጠየቀችው ካህኑ ቅዱስ ዘይት ቀብቶ ለታመሙ የሚጸለየውን አድርሰው በማግስቱ ቀዶ ሕክምና ካደረገች በኋላ እንደሚጠይቃት ነግሯትና ትጽናናበት ዘንድ የእመቤታችንን ስዕል ከተወዳጇ ልጅ ጋር ያለበትን አልሰጧት። ሌሊት 7 ተኩል ላይ ግን እመቤታችን በሰማያዊ ዓይኖቿ እየተመለከተቻት እጅግ ባማረና በሚያንጸባርቅ ገጽታ ልብሷንም በስዕሏ እንደምትታወቀው በነጭ ቀሚስ ላይ ሰማያዊ መጎናጸፊያ ደርባ ሰማያዊ ክንብንቧንም የፊቷንም ዙሪያ እንደከበበ አብሯትም ቅድስት ኤልሳቤጥ አባ ቢሻይና ሰማዕቱ አባ ኖብ ሆነው በተኛችበት ክፍል ተገለጡላት። ካለችበትም ተነስተው በጉጉት ተከበው ወደሚያምር ክፍል ከእመቤታችን ጋር ደረሱ። ሳሚያንም በአማረ የሕክምና አልጋ ላይ አስተኟት። ቅድስት ኤልሳቤጥና አባ ቢሻይም እጆቿን ይዘው ሳለ በወጣትነቱ ሰማዕት የሆነው አባ ኖብም የቀዶ ጥገና መሳሪያዎችን እያቀበለ እርሷ እመቤታችን ቀዶ ጥገና አከናውና እጢውን አውጥታላት ያለባትንም ደዌ ሁሉ ፈውሳ በደም የተነከረውን ልብስ እንደ ፋሻ የተጠቀመችበትን በሳሚያ ደም እላዩዋ ላይ በርካታ የመስቀል ምልክት ያደረገችበትን ጨርቅና የወጣላትን እጢ ለምስክርነት በ1960ዎቹ በግልጽ ወደ ታየችበት የዘይቱን ቤተ ክርስቲያን እንድታመጣ አሳስባት አጠገቧ አስቀምጣላት ተሰወረቻት። በቤቱ የነበሩ የቀሲስ ጳውሎስ ባለቤትና ካህኑ ይህንን አይተው የመጀመሪያ ምስክሮች ሆኑ። ታምሩም ይፋ ተደረገ። ሆኖም ግን ይህ ታምር በተፈጸመ በቀናት ውስጥ ተቃዋሚዎች በመገኘት ብዙ የተዛባ መረጃ በመልቀቃቸው ምዕመናን ስለተደናገሩ እንደገና እመቤታችን ለሳሚያ በመገለጥ ማንም ሊቃወመው የማይችል ምልክት እንደምሰጣት ቃል ገብታ ተሰወረቻት።
በቃሏም መሠረት 25 የሚጠጉ ሴቶች በነበሩበት የሴቶች ጉባኤ ላይ እየተዘመረ ሳለ ሳሚያ ከእጇ ዘይት ፈለቀ። ይህንንም ያየ በቦታው የነበሩ ሴቶች ቤተ ክርስቲያኑን በእልልታ ሞሉት። በቦታው አገልግሎት ሲሰጡ የነበሩ ካህናት እንዲሁም ጳጳሳት ብፁዕ አቡነ ታድሮስ ሁኔታው እንዲጣራ ለወቅቱ ፓትርያርክ ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ በመደወል አሳወቁ። ስሉስ ቅዱስ ሮያነ አካል ወገጽ ዘአስተርአይክሙ እንበለ ሕጸጽ ጊዜ ቀትር በታሕተ ዕፅ ስብሐት ለክሙ ለንግሥክሙ ሰገደ። ዘይቱ ከእጇ ብቻ ሳይሆን ትጸልይበት ከነበረው በተለምዶ የኪዳነ ምሕረት ምስል የመገለጧ ምስል ከተሸፈነበት መስተዋትም ያለማቋረጥ መፍለቅ ጀመረ። ዘይቱን በጥጥ እያደረጉ በብልቃጥ ያደርጉት ደግሞ በውስጡ ቀይና ቡኒ ጠጣር ሽቶዎች ዘቀው ተገኙ። ቅዱስነታቸውም የተፈጸመው ነገር እውነተኛነቱ እንዲጣራ በብፁዕ አቡነ ቢሻይ የሚመራ ልዑክ ልከው ከእጇና ከምስሉ ሳይቋረጥ የሚፈልቀውን ዘይት እንዲሁም የተፈወሱበትን ቦታ በመመርመር የተአምራቱን እውነተኛነት አረጋገጡ። ሳሚያ ራሷን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለየች። ቅድስነቷም የዲያቆናዊት ማዕረግን ከሌሎች እናቶች ጋር ሰጧት። ስሟም ዲያቆናዊት ኤልሳቤጥ ተባለ። ዘይቱም ከተጸለየበት በኋላ የቤተ ክርስቲያን ቅዱስ ዘይት ጋር እየተደረገ እነሆ ለበረከት እስከ ዛሬ ይታደላል። ሳሚያም ወደ ቤተ ክርስቲያን መመላለስና እውነተኛ ንስሐዋ ለዚህ ክብር ምስክርነት አበቃት። በየዓመቱም ዓመቱን ሙሉ ቀስ እያለ ሲያዥ የሚቆየው ቅብአ ተአምር በተደረገበት ቀን ቋቱን ይሞላል። እግዚአብሔር ይመስገን። የተደረጉላት ተአምራቶችም ሲጠቃለሉ አንደኛ ለሕመሟ የሳምባ ነቀርሳና በጡት ውስጥ የነበሩ እጢዎች እመቤታችን በራሷ ዶክተርነት ቀዶ ሕክምና መደረጉ፣ በዛም የቅድስት ኤልሳቤጥ የአባ ቢሻይና የሰማዕቱ አባ ኖህ መገኘት፣ የተደረገውም ታምር ላይ የተነሱ ተቃዋሚዎችን ለማሳፈር እመቤታችን ከሳሚያ እጅ ዘይት ማፍለቋ፣ ሶስተኛ ትጸልይበት ከነበረው የእመቤታችን ስዕል እስከ ዛሬ ድረስ ለ35 ዓመት ዘይት ያለማቋረጥ መፍለቁ ዋና ዋናዎቹ ናቸው። ስለ ታምራቱ ብፁዕ ወቅዱስ አቡነ ሺኖዳ ሶስተኛ፣ ብፁዕ አቡነ ቢሻይ፣ ብፁዕ አቡነ ታድሮስ እና ቀሲስ ጳውሎስ ከሳሚያ በተጨማሪ ከግብፅ ምስክርነት ሰጥተዋል።